ሮቦቶች በቴኒስ ስፖርት ላይ በመሳተፍ ከፍተኛ ውጤት እያገኙና ስኬት እያገኙ ይገኛሉ። ከቻይና ነው ይሄ የተሰማው። በቻይና ያሉ ሮቦቶችን የቴኒስ ስፖርትን እንዲማሩ በማድረግ ደግሞ ሲማሩ በፊት ከሚሰሩ ስህተት ደግሞ እያሻሻሉ ወደ ተሻለ የቴኒስ ስፖርት ብቃትና አቋም ላይ እንዲደርሱ ችለዋል ማለት ነው። እነዚህን ሮቦቶች ያስተማሩበት መንገድ ደግሞ ሪኢንፎርስመንት የሚባለው ሞዴል በመጠቀም ነው። ከስሎ ሞሽን ላይ ካሉ ሚጆች እና ሌሎች አማተር ስፖርተኞችን ጭምር በማካተት ነው ያስተማሯቸው። እነዚህ ሮቦቶች ይህንን ነገር መማር ብቻ ሳይሆን አንድ ኳስ ባመለጣቸው ቁጥር ደግሞ ያንን ኳስ እንዴት እንዳመለጣቸው አናላይዝ በማድረግ እና በመማር በፊት ከነበራቸው 90% የተሻለ ቅልጥፍናና ብቃት ላይ ደርሰዋል። የሰው ልጆች ሊያደርጓቸውና ሊደርሱባቸው የማይችሉ የቅልጥፍና ደረጃዎችን ደግሞ ለማሳየት ችሏል ማለት ነው። እነዚህ ሮቦቶችን ከሰው ጋር ብቻ ሳይሆን እርስ በርስም ደግሞ በማጋጠም እነዚህ ሮቦቶች ያላቸውን ቴክኒካል እውቀትና ስኪል ደግሞ የበለጠ እንዲያሳድጉ ተደርገዋል። ይሁላ ግን ሮቦቶቹ ለምንድን ነው ቴኒስ እንዲማሩ የተደረጉት የምትሉ ከሆነ ወደፊት ከፍተኛ የሆነ ቅልጥፍናን የሚጠይቁ ወይንም የሰርጂካል ስራዎች የቀዶ ጥገናና ከፍተኛ ወዲያው ቅልጥፍና ያለውን ነገር አናላይዝ አድርጎ ስህተትን አርሞ ደግሞ ትክክለኛ ነገር ለማድረግ የሚጠይቁ ዘርፎች ላይ እንዲሰማሩ ለማድረግ ነው። ይህ ከቻይና የተገኘ አንድ የሮቦት የስኬት ኒውስ ነው። እናንተ ምን ታስባላችሁ? እስቲ ኮመንት ላይ ያሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።